ጨምላቃ ተነስቶ የሚሳደብም ምን የሚልም ማለት ብር እያገኘ እየተለወጠበት የዋናት ልጇን አታምንም የሚባለው። ሰላም ውዶችዬ፣ ዛሬ ላስተላልፍ የመጣሁትን ሀሳብ ሁሉም ጋር እንዲደርስ ሼር እንድታደርጉልኝ እፈልጋለሁ እና ስለ ኮሜዲያን እሸቱ ነው ማውራት የፈለኩትኝ ዛሬ። ኖርማሊ በእኔ አቅም እኔ ላወራለት የሚገባው ሰው አልነበረም። ኖርማሊ ግን ሌላው ማውራት የሚገባው ሰው እያወራ ስላልሆነ እኔ ጋር ለእኔ ያደረገልኝን እስቲ ላውራ ብዬ አስቤ ነው ዛሬ የመጣሁትኝ እና ኖርማሊ እኔ ስለ ኮሜዲያን እሸቱ ሳስብ ምን እንደሚሰማኝ ታውቃላችሁ? እና ይሄ ህይወቱ እና ኑሮውና ካሜራ ላይ ያለው ነገር የተገናኘ ሰው ነው እሱ። እኔ እንደዛ ነው የማየው እሱ ላይ እና ኖርማሊ ከኔ በላይ ሊመሰክር የሚችል ሰው አለ ብዬ አላምንም፣ ያ ኑሮው እንደዛ እንደሆነ። ምክንያቱም እሱ ቤት ቢያንስ ለአራት ወር እሱ ግቢ ውስጥ ኖር ያለውኝ እና ከኔ በላይ ስለሱ ማንነት ወይ ደግሞ ስለሱ ፐርሰናሊቲ ሊያወራ የሚችል ሰው አለ ብዬ አላምንም። እና እሺ ማለት በቃ እኔ እንጃ ለመግለጽ ይቸግረኛል። አላውቅም እንዴት ብዬ መግለጽ እንዳለብኝ ራሱ። በቃ ሰው ነው እሱ የእውነት ይሄ ሰው ብለን የምንለው ሰው አሁን በዚህ ሰዓት የለም አይደል? ይሄ ትክክለኛ ማንነቱን ሰው ፊት ከሰው ጀርባም ያለው ማንነቱ አንድ አይነት የሆነ ሰው ነው። እንዴት ነው እና በቃ ስለሱ እሱን ሳይ ነው እኔ የእውነት ሚዲያ ያለ ሰው እውነት ያወራል። ይሄ ላይፉን እዛ ካሜራ ላይ የምናየውን ላይፍ ይኖረዋል ብዬ አላምንም ነበር እሺን እስካገኝ ድረስ ማለት ነው። በቃ ኮሜዲያን እሸቱን ካገኘው በኋላ ግን የእውነት በቃ ሰው ካሜራው ላይ የሚያደርገውን የሚኖሩ ሰዎች አሉ። ግን ያው አሁን ያለንበት ዓለም ሁሉም ሰው ካሜራ ሲያይና ከካሜራ ጀርባ ያለው ባህሪው የተለያየ ስለሆነ ኖርማሊ ውሸታም ደግሞ ሰው እውነት ያወራል ብሎ አያምንም። ልክ ውሸት የማይዋሽ ሰው እውነት ሰው ይዋሻል ብሎ እንደማያምነው ማለት ልጅ ለየዋናት ልጇን አታምንም የሚባለው ልክ እንደዛ ነው አሁን እየሆነ ያለው። እና እሺን ሲያስብ ሰው አንድ አይነት የሆነ ኑሮ ያለው አይመስለውም። እና ኖርማሊ በቃ የእውነት መመሰክርላችሁ ነገር ቢኖር እሺ ካሜራ ፊትም ከካሜራ ጀርባም ያለው ፐርሰናሊቲ አንድ አይነት ነው። እና ስለ ራሴ ስመጣ ልጆቼን ጥዬ ነበር ማለት እናቴ ጋር ልጆቼን ትቼ ከባለቤቴ ጋር እዚህ ለመስራት የመጣሁትኝ እና እዚህ ስመጣ ባለቤቴ ዶንኪቲቭ ነበር የሚሰራው፣ አሁንም ዶንኪቲቭ ነው የሚሰራው። ግን ቤት ተከራየን ትንሽዬ ቤት እና እዛ እንኖር ነበር። የዛን ሰዓት እሺ ለኛ ያደረገልን ኖርማሊ አይታችሁት ይሆናል ቪዲዮውን። እስቲ ትንሽ ቀንጨብ አድርጌ አስቀምጥላችኋለሁ። እዚህ ላይ ወደ 1.5 ምናምን ታይቷል ይመስለኛል። 1.5 ሚሊዮን ታይቷል የኛ ቪዲዮ። ልጆቼን አምጥቶ ሲያገናኝ ያይኝ ስለኛ የኔና የባለቤቴ የፍቅር ታሪክ ምናምን ያወራንበት እዛ ላይ የሰጠን ስጦታዎች ነበሩና ወደ ስንት ብር ነበር ያ እቃውን ሳይጨምር ማለት ይሄ ሶፋ አልጋ ምናምን ሳይጨምር ወደ 200,000 ካሽ ለቤት ክራይና የልጆቻችን የአንድ አመት የዳይኬርና የትምህርት ቤት ክፍያንም ስፖንሰር አድርጎን ልጆቼን አመተን በጣም ብዙ ሰው ያለቀሰበት በጣም የወደደው ቪዲዮ ነበር ያ ቪዲዮና ማለት አንዳንዴ እኔ አሁን ሰዎች ለቀረጻ ምናምን ብለው እንደዚህ ያደርጉና ብዙ ታሪኮች ሰምተናል። 1,000 ብር 10,000 ብር ለካሜራ ተሰጥቶ 9,000 ሲቀሙ አይተናል። እኛ እዛ ቦታ ላይ ከተነገረው በላይ ነው የተሰጠ ማለት ካሜራ ያየው አሁንም ብላችሁን ነው 200,000 እና የቤት እቃዎችን በካሜራ ላይ ያሳየው ነው እሱ። ከዛ በላይ ተሰጥቶናል። እሺ ለኛ ያደረገው ነገር በጣም ብዙ ነውና እሺ ከሚያሳየው በላይ የሚሰጥ ሰው ነው። ለዛ ነው አሁን እዚህ ደረጃ ላይ ያለው። እንደዛ ባይሆን ኖሮ ብዙ ሰዎች እኮ ሲለወጡ እያየን ነው፣ ብዙ አለማውያን። እሱ ግን ሰው የሚያየውንም የማያየውንም ስለሚያደርግ በቃ ሰጪ ስለሆነ ነው አሁን ያለበት ደረጃ ያለውና አሁን እሺ ላይቭ ላይ ገብቶ እንደዚህ ጆይን አድርጉ ምናምን ሲለኝ አንድ ቀን የሚቆያል መሰለኝም ነበር። 3,000 ማለት 3,000 ሜምበር ማለት በጣም ትንሽ ነው ለሺ ማለት። ያ መቆየቱ በጣም ይከፋኛል እውነት ለመናገርና ማለት ዶንኪቲቭ ለሺ አይደለም የጠቀመው እኛን ነው የጠቀመው ማለት እሺን ከጠቀመው በላይ ሰው እሱ ጋር ቀርበው
ብዙ ህይወታቸው የተለወጡ ቲክታክ ላይ በጣም የፈመሱ ብዙ ልጆች አሉ እና ሰውን የጠቀመው ብዬ ነው ማምነው እኔ ከሺ በላይ። ምክንያቱም አሁን ያለበት ደረጃ አይደርስም ነበር እንደዛ ቢሆን ኖሮ። አሁን ያለውን ማለት አሁን እያየን ያለነውን ነገሮች አናይም ነበር ማለት ምንም ያላደረገ ተራ ሰው ምንም ለዚች ሀገር ለቤተ ክርስቲያናችን ለህዝቡ ምንም ያላደረገ አንድ ተራ ሰው ተነስቶ አፉን ሊከፍትበት አይገባም ነበር። ግን አሁን እያየን ያለ ነው ማንም ጨምላቃ ተነስቶ የሚሳደብም ምን የሚልም ማለት ብር እያገኘ እየተለወጠበት፣ እሱ ግን ለኢትዮጵያ ያደረገውን ተውትና ማለት ለቤተ ክርስቲያናችን ያደረገውን ተውት። በቃ ማለት እነዚህ እሱ ጋር ቀርበው የታዩ ሰዎች ራሳቸው ምስክርነት መስጠት ይችላሉ። እኔም አንዷ ተጠቃሚ ስለሆንኩ ምክንያቱም ልጆቼን እሱ አመጥቶ እንደዛ ባያመቻችልኝ አንድ አመት ነገሮች ከፋፍሎ ባያመቻችልኝ ኖሮ በምንም ተአምር ልጆቼን ላመጣቸው አልችልም ነበር። ባይሆን ሄጄ እኔ ልጆቼ ጋር ሆናለሁ፣ አባታቸው ደግሞ ብቻውን እዚህ ይሰራ ነበር። እንደዛ ነበር አስበን የነበረውና ብዙ ነገር አድርጓል ይሄ ሰው በጣም ብዙ ነገር እና አሁን ለ3000 ሜምበር 3 ቀን መቀመጥ አልነበረበት። የእውነት እሺ አይገባውም ማለት እኔ በጣም ገርሞኛልም ደንግጫለሁም። በቃ ማለት የዛን ቀን የገባ ቀን 3000 የሚሞላ መስሎኝ ነበር። ከዛ በላይ ሜምበር ሊኖር ማለት እኔ እንጃ ከ10000 በላይ ይሆናል ብዬ ነበር የገመትኩትና ለምንድን ነው ጊዜ ወሰደባችሁ እንደዚህ? ይሄንን በጣም ሼር አድርጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። የእውነት እሺ ይሄ አይገባው። ሁለተኛው ሐሳቤ ደግሞ ምንድነው አሁን ዶንኪቲዩ ዓለማዊ የሆነ ነገር ቢሰራ ማለት ሰራተኞቹን አውቃቸዋለሁ ምን ያህል ኢነርጄቲክ እንደሆኑ፣ እሺ ምን ያህል ታለንትድ እንደሆነ፣ አዲስ ነገር የመፍጠር አቅሙ በጣም ከፍተኛ እንደሆነ አውቃለሁኝና ዓለማዊ ነገር ቢሰራ በቀን ቪዲዮ መስራት ይችላል። ምርጥ ቪዲዮዎች ማለት ነው። በቃ ይሄ ሰዎች አይተው ሊወዷቸው የሚችሉ በጣም ምርጥ ቪዲዮዎች፣ ምክንያቱም አቅም አለው። እሺ ግን ይሄንን እንዳያደርግ የጎተተው የቤተክርስቲያን ስራዎች፣ ገዳማትን የመገንባት ስራዎች፣ ገዳማትን የመርዳት ስራዎች እነሱ ላይ ነው ብዙ ኢነርጂውን የጨረሰው ይሄ ሰውና የት ናችሁ እንዴ? እስኪሰራ ድረስ ብቻ ነው እናንተ እንትናችን ስሟ ጠፋችኝ። የሆነ ሰናይ ብላችሁ ስም አውጥታችሁለት ነበርና ያንን እያላችሁ እንደዛ ስታሞግሱት እንደዛ ልጃችን እንደዚህ ስትሉት የነበረው ልጅ ነው አሁንም እናንተ ምስክርነታችሁን እንድትሰጡት። ምክንያቱም ምንም አይነት ነገር እንዳልተጠቀመ እናውቃለን፣ በደንብ እናውቃለን። እናንተም ታውቁታላችሁ፣ ውስጣችሁ ያውቃል ማለት ከሰርተፍኬት ውጪ አሁን ባለቤቴ ሁሉም በጎ አድራጎቶች ላይ በብዛት ይሄዳል ሁሉም ላይ እና ከሰርተፍኬት ውጪ ምንም አይነት ጥቅም አግኝተው እንደማያውቁ አውቃለሁ። ይሄ የበረከት ስራ ስለሆነ ማለት ነው። እሺም የሚያስበው የበረከት ስራ እንደሆነ ነው ብዬ ነው ማምነው። ምክንያቱም እሱ ባይመራቸው ኑሮ ከስራ ያሉትም ሰዎች እንደዛ አይሆኑም ነበርና እናንተን ለማገዝ የእናንተን ቤተክርስቲያን የእናንተን ተቋም ለማሳደግ ያደረገው ማለት ሲያደርግ ወደታች የቀረበት ሁኔታ እያለ የእናንተን ምስክርነት ሲጠይቃችሁ እንዴት ዝም ለማለት አስቻላችሁ? እንዴት አስቻላችሁ? ያ ሁላ ነገር ሲያጋጥመው ማለት እኔ አሁን ስለ ዋልድባ ገዳምን ማንሳት ፈልጋለሁ። አሁን እዛ ላይ ያ ሁላ ነገር ሲባል እናንተ እንዴት አስቻላችሁና ዝም አላችሁ? ምክንያቱም ደብዳቤውን የጻፋችሁት እናንተ ናችሁ። እሱ ጋር የመጡ ሰነዶች አሉ። እነሱን ሁሉ ጽፋችሁ የመጣችሁት እናንተ ናችሁና እንዴት ይሄንን ለማድረግ ተሳናችሁ? ሲጀምር ማለት ለሱ ኖርማሊ ሊያስተምረው ፈልጎ ሊሆን ይችላል። ይሄንን ነገር ያመጣበት አምላክ የትኛው ወዳጁ የትኛው ጠላቱ እንደሆነ ሊያሳየው። ግን እናንተን እኔ ታዘብኳችሁ፣ በእውነት ታዘብኳችሁ። ያው አሁን ምን መሰላችሁ፣ ብዙ ጊዜ ሰዎች ውጪ ያለውን ነው የምናየው፣ አብዛኛውን ነው የምናየው። ይሄ ሰው የእውነት መለወጥ ወይ ደግሞ ገንዘብ ቢሆን ፍላጎቱ ገንዘብ ለማግኘት ሌላ በጣም ቀላል ነገሮች አሉ። በጣም ቀላል ነው። በቃ ገንዘብ ማግኘት በጣም ቀላል ነገር ነው። አሁን ለሱ ደግሞ በጣም ቀላል ነው። ምክንያቱም በጣም ተወዳጅ ነው፣ ታዋቂ ነው። እዚህ አሁን ቲክታክ ላይ በጣም ታወቁ ከሚባሉት ሰዎች በፊት ነው ፕላትፎርሙን የተቀላቀለ ይሄ ሰውና ብዙ ነገር ማድረግ ይችላል። አቅም አለው። በዛ ላይ በጣም ክሬቲቭ የሆነ ጭንቅላት ነው ያለው ይሄ ሰው እና
ለገንዘብ ነው ምናምን እያላችሁ የምትናገሩ ሰዎች እባካችሁ መጀመሪያ እስቲ ራሳችንን እንገምግም። እኔ አሁን አንድ ሰው ለገንዘብ ሟች ሲሆን ሌላው ሰው ገንዘብ አይወድም፣ ለዓላማ አለው፣ ለህልሙ ነው፣ ለቤተ ክርስቲያን ነው ምናምን ብትለው አይሰማህም። ምክንያቱም ሌባ እናት ልጇን አታምንም። አሁንም ቢሆን ያ ነው ትልቁ ችግር የሚመስለኝ እኔና እሺን ደግሞ ማለት የምፈልገው ነገር ምንድን ነው የእውነት ሁሉም ነገር አልፎ እንደ ድሮ መስራት የምትችልበት መብረር የምትችልበት አሁን ያሰረህን ነገር አውቃለሁ ይገባኛል፣ ግን መብረር የምትችልበት እኔ አብረውት ያሉትን ክሮችን በጣም ነው ማድነቅ የምፈልገው። ኖርማሊ ያው ባለቤቴ ስለሚሰራ አይደለም የምር ማድነቅ እፈልጋለሁ። በዚህ ጊዜ በፈተናችሁ ጊዜ በዛ ላይ ደግሞ አሁን ኑሮ በጣም በከበደበት ጊዜ ታግሳችሁ አብራችሁት ስለሆናችሁ የእውነት በጣም ሳላደንቅ አላልፍም። እሺም እባክህ የተቻላችሁ ያው እኔ እዚህ ሆኜ ምንም ማገዝ የምችለው ነገር ስላሌለ ነው ይሄንን መልቀቅ ያሰብኩትኝ። ስላደረክልን ነገር የእውነት በጣም ነው ማመሰግነው። አመስግኝ አላቅም ኖርማሊ እንትኑን አጋጣሚውን አግኝቼ ስለማላቅና የእውነት እናመሰግናለን። እኔም በቤተሰቤም ማለት እኔንም ቤተሰቤንም ወክዬ ማለት ነው በጣም እናመሰግናለን። ይሄ ነገር ያልፍና በኋላ እንደ ቀልድ እናወራዋለን። ያልፋል። ይሄም ወደ ነበርክበት ወደ ከፍታህ ትመለሳለህ። ኖርማሊ ከፍታህ አልወረደም፣ አሁንም ከፍታህ ላይ ነህ። ግን ደግሞ ወደዛ አንተ ወደምትመኘው ማድረግ ወደምትፈልጋቸው ሁሉንም ነገሮች ማድረግ እንደምትችል አምናለሁ። ኪዳነ ምሕረት ካንተ ጋር ትሁን። በጣም አመሰግናለሁ። እኛም ደግሞ እንደ ቤተሰብ ከጎንህ ነን። በጣም እንወድሃለን፣ እናከብርሃለን። አመሰግናለሁ።